ሲራ እንደተለመደው እንግዶችን ጋብዘን ውይይትና ካይዳለን በዛሬው ፕሮግራማችን ደግሞ አቶ ጃዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅና አክቲቪስት ናቸው ሳቸውን እዚህ ስቱዲዮ ጋብዘናል ቆይታችን ያማረ እንደሚሆን ተስፋ አደርጋለሁ በቅድሚያ ለሚሰጡኝ ጊዜ ከልብ አመሰግናለሁ አመሰግናለሁ እንደመነሻ አሁን ያለው የአገሪቱ የፖለቲካ ሁኔታ ምን ይመስላል ከሚለው እነሳ አንዳንድ ሰዎች አሁን ያለው የአገሪቱ ሁኔታ ልክ እንደ ወባ እንዳለበት ሰው የሆነ ሳለ ትኩሳቱ ይጨምራል የሆነ ሳለ ይቀዘቅዛል ይላሉና ባንተ ይታ ምንድነው የሚባለው በዚህ ሰዓት ያለው ሁኔታ ጥሩ የሚገልጸው ምሳሌ ይመስለኛል ሁለት ነገር እንዳለ ነው የሚታየኝ አንድ ተስፋ አለ ትንሽ ደብዘዝ ይያለ ያለ ተስፋ ለውጥ ወደ ተጀመረ አካባቢ በጣም የጋለ አንሪያሊስቲክ የሆነ ተስፋ ዩፎሪያ ነበር እሱ አሁን ቀዝቀዝ ይያለ ነው ሆኖም አሁን ትልቅ ተስፋ አለ ተስፋ ማለት ሀገሪቷ ወደ ዲሞክራሲያዊ ስርዓት የተረጋጋ ዲሞክራሲያዊ ስርዓት ለመሸጋገር እድላላት ተስፋ አለ በሌላው ሳይድ ደግሞ ስታየው የተለያዩ ግጭቶች በአገሪቷ ውስጥ አሉ የተለያዩ ስህተቶች ሲሰሩና ያለን አለመረጋጋት አለ ስጋት አለ በአጠቃላይ ተስፋ እንዲሁም ስጋት ተጣምረው እየሄዱ ያለበት ሁኔታ ነው የሚታየኝ ጃዋር ለውጡን ለማንቀሳቀስ ያደርገው የነበረን ትግል አሁን ሰላም እንዲመጣ ወንድማማችነት እንዲመጣ የሆነ ችግር ሲፈጠርም ችግሩን እንዲቆም ያን ያክል መጀመሪያ ያደርገው የነበረውን አይነት ትግል ያደረገ አይደለም ይላል ከልክ በላይ ተቀሳቀሰ ይላል ቆይ ደግሞ ረገብ አድርጌ እቺ ነገር ተከተል በየዝም ምስል ደግሞ ለመዝም ማልክ ይባላል እውነት ነው መጀመሪያ እንደመጣው አካባቢ በተለይ በሚዲያ እና በሶሻል ሚዲያ የሚደረጉ እንቅስቃሴዎች በህዝብ ውስጥ በግልጽ የሚደረጉ እንቅስቃሴዎችን በጣም ቀዝቀዝ አድርጌ ነበር በአብዛኛው በሰላም ስራ ላይ ነበር ያተመርኩት በተለይ በሶማሌና በኦሮሞ መካከል የነበረው ክልሎች መካከል የነበረው ግጭት ለመፍታት በጣም ብዙ ስራ ነበር ስራ የነበረው እንዲሁም ደግሞ በተለያዩ በኦሮሞ ሆነ በሌሎ የፖለቲካ ልሂቃን መካከል የውይይት ስራዎች እንዲሰሩ የመስራት ስራ ነበር በአብዛኛው ቆይስቲ ለ4-5 አመታት በከፍተኛ ጩኸት ስንቀሳቀስ ነበር አሁን ደግሞ እስቲ ትንሽ ዝም ልበልና ነገሮችን በሂደት ሊያቸው በየስ ሞክር ነበር ግን ባለፈው ወር ጀምሮ ወደ ተለያየ ገጠር ከተሞች በመውጣት ህዝብን በማወያየት ስራ ላይ ያለውት እንግዲህ የተቻለኝ መጠን እያደረኩ ነው ከዚህ ከህዝባዊ ውይይቱ ባሻገር የሚከተል በጣም ብዙ ወጣቶች ስላሉ ያንተን መልእክት ተከትሎ ለፈለጉት አላማ ይተከሙበት ነበር አሁንም ግጭቶች ሲነሱ ተው ካለ ጃዋር ያቆማሉ ለምን አይልም የሚል አይነት ነው ብዙ ግጭቶች የሉም በኦሮሚያ ውስጥ በነገራችን ላይ እንደዚህ አይነት ነገሮች ሲመጡ በሶሻል ሚዲያ ሳይሆን ብቻ ሳይሆን በቀጥታም የምክር ስራ እሰራለሁ ግን በኦሮሚያ ውስጥ እንደዚህ አይነት ግጭቶች በብዛት የሉም በአሁኑ ወቅት በተለያዩ አሁን በቅርብ የሚከሰቱ የዩኒቨርሲቲ ግጭቶች ሲመጡ ግን በመጻፍም በተለያየ መልኩ አደርገዋለሁ አይ ቲንክ ሰው ያልተረዳው ሽፍት እያደረግን ነው ከሬዚስታንስ ፖለቲክስ ወደ ገቨርናንስ ፖለቲክስ እየተሻገርን ነው ማለትም ከእምቢተኝነት ከትግል ፖለቲካ ወደ አስተዳደራዊ ፖለቲካ እየተለወጥን ያለው ወጣቱም አይምሮ ወደዛ እንዲለወጥ ፈልጋለሁ በትግል ፖለቲካ ውስጥ ሳደርግ የነበረው እንቅስቃሴ የማጋጋል በስርዓቱ ላይ የማስቡን የማነሳሳት የሚደረገው ምክርም በፍጥነት እንዲሄድ ማድረግ ነው አሁን ደግሞ የማረጋጋት ስራ ነው መሰራት ያለበት ምክንያቱም አሁን ወጣቱ እንዲረጋጋና ለልሂቃኑ ለፖለቲካ አመራሩ ጊዜ እንዲሰጣቸው ፋታ እንዲሰጣቸው ማድረግ በጣም ወሳኝ ነው ምክንያቱም የወጣቱም ሀገር ወደ ማስተዳደር ራሱ እንዲለወጥ ወጣቱን ስናናሳሳ የነበረው ስርዓት እንዴት ማፍረስ እንዳለበት ስናስተምረው ነበር ጋይድ ስናደርገው ነበር አሁን ደግሞ ስርዓት እንዴት እንደሚነገነባ ለናስተምረው ይገባል ጋይድ ለናደርገው ይገባል ያለ የምታደርግበት አፕሮች ለየት ያለ ነው አብዛኛው ኢምፐርሰን ውስጡ ገብተህ በማወያየት በመምከር የሱንም ሐሳብ የሱንም ጥያቄ እየተቀበልክ መንገድ ማስያዝ ያስፈልጋልና ከዛ አንፃር ነው ልዩነቱ አለው ከዚህ በፊት የነበረው ስፒድ እና አሁን የምንጠቀምበት ስፒድ ከዚህ በፊት እንዲግል ነበር ብዙ ሰዓት የማቀጣጠር ስራ ነበር አሁን ደግሞ ሰዓትን የማዳፈን ትንሽ ቀዝቀዝ የማድረግ ስራ ነው ለዛ ነው ልዩነት ያለው የቅርብ ጊዜ አሁን በዚህ 2 ሳምንት የተፈጠሩ ነገሮች እናንሳና የጠቅላይ ፍርድ ቤት የምርመራ መዝገብ የተለያዩ ወንጀሎችን ይሰሩ ሰዎችን ለፍርድ የማቅረቡ ሂደት የተጀመረበት ሁኔታ አለ ምናልባት ትግሉ ሲጀመር የእናንተም ትግል መነሻ ይሆናል ቢማሰው ይሄ ዘረፋ ሰዎች መገደል ሰብአዊ መብት ጥሰት እንደሆነ ይታወቃል አንደኛው ጥያቄ በዛ ልክ ነው ብላችሁ ታስቡ ነበር አሁን በተነገረው ልክ ሁለተኛ ነገር እነዚህ ሰዎች ብቻ ናቸው አሁን ኦሮሚያን ብንወስድ በርካታ ሀብት ያለበት ክልል ነው ነገር ግን በጣም ብዙ ወጣቶችን ያስገደሉ ብዙ ሀብት የመዘበሩ ሰዎች አሁንም ያልተነኩ ሰዎች አሉና መጀመሪያ አያያዙን እንዴት ተመለከተዋል ቀጣይስ በምን አይነት አግባብ ሁሉም ክልሎች መፈተሽ የለባቸውም ወይ አዎ እናቀው ነበር ከምናቀው ወንጀል ውስጥ ከተደረገው ዘረፋና ሰብአዊ መብት ጥሰት ውስጥ እስካሁን የተነገረው በሹካ ብቻ ነች ትንሽ በትንሿ መለኪያ ነው የተነሳችው ገና በበርሜል ብዙ ነገር ይወጣል
እና ብዙ ወንጀል እዚህ ሀገር ተሰርቷል እናውቀው ነበር ዛሬም በተለይ የሚናገሩ ባለስልጣናቱ ያኔ ስለነገራቸው እውነት አይመስላቸውም ነበር እንግዲህ በሽግግር ወቅት በትራንዚሽን ውስጥ የፍትህና ሰላም ሁለት ተጻራሪ አማራጮች ሆነው ነው የሚመጡልህ ተዚህ ይለኛል ይሄ ለውጥን ለማምጣት እርግጠኛ በሆነበት ወቅት ክርክር ነበር ይሄን ነገር በመናንቀሳቀሰው በመንግስት ውስጥ የነበሩ የሪፎርም ኃይሎችም ሆኖ ከሌሎቹ ጋር ውይይት ነበር ይሄም ውይይት ምን እናድርገው ፍትህን እናስቀድም ወይስ ሰላማዊ ሽግግርን እናስቀድም የሚል ነው ለተሰሩ ወንጀሎች ለተሰሩ ዘረፋዎች ፍትህ ማምጣት ጥፋተኞችን መቅጣት ተበዳዮችን መካስ አስፈላጊ ነው የሞራል ጉዳይ ነው የሚቀጥለው ትውልድም እንዲህ አይነት ስህተት እንዳይፈጽም የማስተማሪያ መንገድ ነው ሆኖም ደግሞ ይሄ ወንጀል የተሰራው በተራ ግለሰቦች አይደለም የመንግስት ስልጣን ተገን ባደረጉ የፖለቲካ አደረጃጀትን የመንግስት መዋቅር ተገን ባደረጉ ሰዎች ስለሆነ እነሱ ወደ መቅጣት ከሚካሄድ ከሆነ ባላቸው ተጽዕኖ በመጠቀም የሀገርን ሰላም ሊያደፈርሱ ይችላሉ ሽግግሩን ሊያጨናግፉት ይችላሉ ያ ብቻ ሳይሆን በሽግግር ውስጥ የተረጋጋ የፍትህ ስርዓት ስለሌለ የሚሰጠው ፍትህ ራሱ ተአማኒነት ያለው ላይሆን ይችላል ስለዚህ ሽግግሩን እናስቀድመው የተረጋጋ ሽግግር ይካሄድ መጀመሪያ የተረጋጋ ሽግግር ይካሄድና ሽግግሩ አልቆ በህዝብ የተመረጠ መንግስት ከተቋቋመና ያ ህዝብ የመረጠው መንግስት ማለትም ፓርላማው በሚያቋቁመው ኮሚሽንና አካሄድ መሰረት ፍትህ ይሰፍናል የሚል ነው ስለዚህ ሰላምን ከፍትህ አስቀድሞ የመምረጥ ስራ ነበር የተደረገው ሆኖም ግን ባለፉት 6 ወራት ያየነው በዚሁ የተሳተፉ ግለሰቦች ያንን ዲል አልወሰዱም ያንን ዲል ከመቀበል ይልቅ ሰላምን የማጨናገፍ ስራ ላይ በስፋት የተሰማሩበት ሁኔታ ነው ያለው የሽግግሩን ለማስተጓጎል ለመጥለፍ እርምጃ ወደ ወሰድ የተገቡት ስለዚህ አሁን የተደረገው እርምጃ ፍትህን የማስፈን ብቻ ሳይሆን ሰላምንም የማረጋገጥ ሽግግሩንም ከመጨናገፍ የማዳን ስራ ነው እና የመጀመሪያ እንደተቀመጠው ፍትህን አዘግይቶ ሰላምን ማስቀደም የሚለው አልተቻለም ስለዚህ ሰላም ራሱ በአደጋ ላይ ስለወጣ ፍትህን ቀረብ አድርጎ ከሰላም ጋር አብሮ ለማሄድ ፍትህን ማስፈኑ ራሱ በተወሰነ ደረጃ ፍትህን ማስፈኑ ራሱ ለሰላም ወሳኝ ነው ለሰላም ሽግግሩ ወሳኝ ነው ተብሎ ስለታየ እነዚህ ግለሰቦች እና ቡድኖች እርምጃ የህጋዊ እርምጃ እንዲወሰድባቸው ነው የተደረገው በሂደቱ ደረጃ እነዚህ ግለሰቦች አይ ቲንክ አላማ ያወቀው ፀሐይ የሞቀው ጉዳይ ነው ስህተቶች ተሰርተዋል ለምሳሌ በሚዲያ ላይ የተሰራው ስራ ትንሽ ተታለው ከዛ ባለፈ ግን አሁን እየተካሄደ ያለው ስራ ጥሩ ይመስለኛል ጥንቃቄ ያስፈልጋል የዳኝነት ስርዓቱ የፍትህ አሰጣጥ ስርዓቱ ተአማኒነት ያለው በገለልተኛ ወገን መሆን መቻል አለበት የቪክተርስ ጀስቲስ ምንለው ያሸናፊ ፍትህ እንዳይሆን ያሸነፈው ቡድን ተሸናፊን የሚቀጣበት እንዳይሆን የተሰራ ወንጀልም እንዳይድን ለፖለቲካ ፍጆታ እንዳይውል የራሱን የቻለ ኢንዲፔንደንት ፕሮሲኪዩተር ማቋቋም ያስፈልጋል የፍርድ ሂደቱ ለህዝብ ግልጽ በሆነና ተአማኒነት ባለው መልኩ በተጨባጭ ማስረጃ በተደገፈ መሆን መቻል አለበት ስለዚህ በጥንቃቄ መሄዱ አስፈላጊ ነው የሚታየኝ ግን ትክክለኛ እርምጃ ነው ከሚዲያው ጋር ተያይዞ ሁለት የሚነሱ ነገሮች አሉ አንዳንዶቹ ሌባ መጀመሪያ ሲሰርቅ ነው ለልጆቹ ማሰብ የነበረበት ሚዲያ ላይ ሲታይ ልጆቹ ለተጽዕኖ ያመጣል ምናምን የሚለው ነገር ራሱ ሰውየው መጀመሪያ ያላስበውን ነገር የሚሉ አካላት አሉ ሌላው ደግሞ የአብይ አስተዳደር ከሌላው አስተዳደር በምን ተለየ ምክንያቱም አንተን ጨምሮ ዶክመንታሪ ያልተሰራበት ሰው የለም ኢትዮጵያ ውስጥና እንደዛ መደገሙ ትክክል አይደለም የሚሉ አካላት አሉና እንደ ሚዲያ ባለቤት የትኛው ነው ትክክል ያልሆነው ሰውየው ተይዞ ሲመጣ መታየቱ ነው ወይስ ቀድሞ ዶክመንታሪው መሰራቱ ነው የትኛው ትክክል ያልሆነው አይ ቲንክ የዶክመንታሪው ነው ተይዞ መምጣቱ ሲታይ ትክክለኛ ነው በማንኛውም ሀገር ተጠርጣሪ በካቴና መታሰር ያለ ነው ያ የተጋነነ ኮምፕሌንት ይመስለኛል የዶክመንታሪው ችግር አለበት ምክንያቱም የተላለፈው በመንግስት ሚዲያ ላይ ነው ከሳሽ መንግስት ነው ስለዚህ ከሳሽ መንግስት ከሳሽም ሆኖ በፈራጅም የሆነበት ሁኔታ አለ በሁለት ፍርድ ቤት እየተዳኙ ነው ማለት ነው ሰዎች በኦፊሻሊ በሚታወቀው ፍርድ ቤት እናም በህዝብ ፍርድ ቤት ፐብሊክ ኦፒኒየን በመነለው እየተዳኙ ያለበት ሁኔታ ነው ያንን ትክክል አልነበረም ፕራይቬት ሚዲያው ማድረግ ይችላል ነበር ለምዶባቸዋል እንግዲህ ያው ብዙም እኮ አንዳንዴ አንደርስታንድ ማድረግ መቻል አለብን ምን ቆጣው እንዳይደግሙት ነው 27 አመት የነበረን ልምድ 27 አመት ሲሰራበትን አሰራር ቶሎ ቆርጦ ለማለፍ እየከበዳቸው ነው
እና ምንድነው መዶሻ ያዘ ሰው ሁሌ የሚስማረው የሚታየው ስለዚህ ይሄ መንግስትም መፍትሄ ብሎ አሁን ባለፈው በተበጥ ቡራዩና አዲስ አበባ በነበረው ወቅት ቶሎ ሰብስባቸው ኦንላይን ያስከተቷቸው ልጆቹና ሌላ አማራጭ አይታያቸው ምክንያቱም ሲጠቀሙበት የነበሩት አማራጭ ይሄ ስለሆነ የነበረውን ነገር ነው እየደገሙ ያሉትና አሁን ለምሳሌ እነዚህ ሰዎች ማሰር የፖለቲካ ችግር ሊፈጥርብን ይችላል ለምን እንዳሰናቸው ህዝብ ማሳመን አለብን ብለው ነው የዶክመንተሪ የሰሩት ሌላ ሲስተም መጠቀም ይችላል ነበር ለምሳሌ የግሉ ሚዲያ እናንተ ሚዲያ የኛ ሚዲያ ሌላው አክሰስ ተሰጥቶት ቢሰራው ችግር አይፈጥርም ነበር የመንግስት ሚዲያ መንግስት በከሰሳቸው ሰዎች ላይ መስራቱ ነው ችግሩ ከዛ ባለፈ ግን አይ ቲንክ የተጋነነ መልስ ደግሞ እየመጣ ነው ልክ ሀገርን በቁማ የቀበረን ግለሰብ ለምን በካቴና ታየ what a joke እንዴ እያመለጠ ነው የተያዘው ማኪያቶ እየጠጣ አልተያዘም ይሰውዬ አረ ማኪያቶም እየጠጣ ቢያዝ ራሱ የሰሩት ወንጀል እኮ ተራ ወንጀል አይደለም ዘርፋ አይደለም እኮ የተሰረቀውን ብር አይደለም ሰው ማየት ያለበት እነሱ ያኮላሻቸው ያከሸፏቸው ፕሮጀክቶች ይቺን ሀገር ባንስ በ20 አመት ወደ ኋላ ይመለሱ ናቸው በስኳር ራሳችን ለመቻል ተብሎ የገደገባበት ሳይሰራ ቀረ በመብራት ራሳችን እንድንችል ተብሎ ስንት ህዝብ ገንዘብ ያወጣበት ወደ ኋላ ቀረ የገንዘቡ ብቻ አይደለም የሀገር ብሔራዊ ደህንነትን ለአደጋ የጣለ ሰዎች ናቸው ለምሳሌ ዳሴውን ግድብ ተወስድ የመብራት ጉዳይ ብቻ አይደለም የሀገር ህልውና ጉዳይ ነው የስትራቴጂክ ሴኩሪቲ ጉዳይ ነው ይሄንን ያከሸፉ ግለሰቦች ናቸውና ለምን በካቴና ተያዙ ለምን ታዩ ልጆቻቸው ላይ ተጽዕኖ ይፈጥራል ሚሊዮን ልጆች እኮ በእነሱ ባጠፉት ጥፋት ለከፍተኛ አይምሮአዊ ብቻ ሳይሆን የህይወታቸው አደጋ ላይ ወደቀበት ሁኔታ ነው ያለው ከዚህ አንፃር ያን የሚያደርሱት ሰዎች የሚያደርሱት ኮምፕሌንት ተቀባይነት የለውም ያን ሆኖ ግን መንግስት በተለይ በሚዲያ አጠቃቀም ላይ ጥንቃቄ ሊያደርግ ይገባል ምክንያቱም ከቀድሞ አሰራር ራሳችን እየለወጥን ካልሄድን እዛው ተመልሰን ምን ዘፈቀበት ሁኔታ ይመጣል እነዚህ ሰዎች ዛሬ የሚታሰሩ ሰዎች ትላንትና ዶክመንተሪ ሰሩ ነበር በሌላው ሰው ላይ ዛሬም ደግሞ በእነሱ ላይ መልሰን ምን ሰራ ከሆነ እነሱም ሆነ ነው ዲሞክራሲያዊ አሰራር ለማምጣት እየሞከረ ስለሆነ ይሄንን የፍትሃዊ አሰራር የሚያስተዋጉልና የሚያጠለሽ የቀድሞን አሰራር መልሶ ማምጣት ትክክል አይደለም መጠንቀቅ አለባቸው ምናልባት አሁን ያው ያጠፋ ሰው መጠየቅ መቻል አለበት ያጠፋ ሰው ደግሞ ራሱን ነው እንጂ የሚወክለው የሆነን ክልል የሆነን ብሔር አይወክልምና ከብሔር ጋር የማጠጋጋቱ ነገሮች አሉ ቅድም የሚጠይቁት አንድ ነገር አለ ኦሮሚያ ውስጥ ሲዘረፉ ይሉም አማራ ውስጥ ይዘረፉ ይሉም ደቡብ ውስጥ ይዘረፉ ይሉም እነሱ ገና ያልተነኩት ውስጥ መነካት የለባቸውም አንዳንዶች ደግሞ በሰልፍ ሳይቀር ህገ መንግስቱ ተንዷል ብሔር ተኮር ጥቃት እየተካሄደ ነው በሚልም የሚገለጹ አሉና ለምንድን ነው ሌባ ሊሸፋፈን የሚገባው በቃ ይዘረፈ ሰው ለራሱ ጥቅም ነው ይዘረፈው ለሆነ ክልል አይደለም ይዘረፈውና ከዛ አንፃርስ ምን ይባላል የትግራይ ህዝብ እኮ መቀለጃ ያደረጉት ነው 27 አመት በትግራይ ህዝብ ስም ሌላውን ሲጨቁኑት ሲዘርፉት ሲገሉት ከረሙ ኪሳቸው እንጂ የከተቱት ትግራይ አላደረሱትም የትግራይ ህዝብ ምንም አልተጠቀመም ባለፉት 27 አመታት በሱ ዝም ግን እዚህ መተው የነበሩ ሰዎች 27 አመት ለስብሰባ ለአመታዊ ስብሰባ ብቻ ነበር እዛ ሲሄዱ የነበሩት ያንን ያላስታወሱትን ህዝብ ዛሬ ከዚህ ስልጣን ሲያጡና ለፍትህ ሊቀርቡ ሊቀጡ ሲሆን ሮጣው እዛ ጉያው ተሸሸጉ ያ ብቻ አይደለም ላለመያዝ ህዝቡን እንደ ዋሻ ሊጠቀሙበት ይፈልጋሉ ትላንትና ሲዘርፉ ይሄው ዘርፍ ያለውና ይሄን ያህል አንተ ነው ብሎ ለትግራይ ህዝብ ያልሰጡትን ዛሬ የሰረቁትን እንዲተፉ ፖሊሲ ከተተላቸው እዛ ትግራይ ህዝብ መሐከል ገብተው የትግራይ ህዝብ አንተ ተነካህ ትላንትና ሲዘርፉ ለምን ነው ለትግራይ ህዝብ ያላካፈሉት ያን የብሔር ተኮር ነው የሚለው ነገር አሰራር የለውም ሁለተኛ ደግሞ የነበረው መንግስት ማጆሪቲ የህወሓት ሰዎች የነበሩበት ነበር አንድ አሸዋና ጤፍ የተቀላቀለበት አተር የተቀላቀለበት ክምር በታገኝና በታፍሰው እጅ የሚገባው እዛው የበዛው ነው ስለዚህ በሜቴክ ውስጥ የነበሩት እነማን ናቸው የህወሓት ጀነራሎች ናቸው በደህንነቱ ውስጥ የነበሩት እነማን ናቸው ደህንነት እኮ ኦልሞስት ኤክስክሉሲቭሊ የህወሓት የነበረ ተቋም ነው ስለዚህ የደህንነት ሰዎች ለሰር ብሎ አጋቢ ገጁስ ከዘረጋ አብዛኛው የሚያገኘው አብዛኛው እዛው የተወከለው ነው ኦቨር ሪፕሬዘንቴሽን ነበር በደህንነት ውስጥ ኦቨር ሪፕሬዘንቴሽን ነበር በመከላከያ ውስጥ ኦቨር ሪፕሬዘንቴሽን ነበር አሁን እንቅጣ ብሎ እጅ ሲዘረጋ ቀድሞ እዛው ውስጥ የበዛው እስር ቤት ውስጥ ይበዛል ትላንት በአመራር ላይ የበዛው ቡድን ዛሬም እስር ቤት ውስጥ መብዛቱ የሚገርም ነገር አይደለም እኔ እንደምመስለኝ የብሔር ጥቃት አለ የሚለው በምንም መልኩ ምንም ተቀባይነት የለውም የፓርቲም ከተባለ የህወሓት ሰዎች በብዛት ታሰሩ ከተባለ እውነት ነው ምክንያቱም በብዛት እነሱ ስለነበሩበት ከዛ አንፃር ነው መታየት ያለበት እንጂ የብሔር ጥቃት የለም እርምጃው በፌደራል ብቻ በፌደራል በጣም ስለሚበዙ በፌደራል መታሰር ሲመጣ ኦፍ ኮርስ እነሱ ይበዛሉ
አቶ ለማ በቅርብ ተናግረዋል። ትንንሽ ሜቴኮች በኦሮሚያ ያስተዋለ እነሱ እንከተላለን ብለዋል። ኦሮሚያ ውስጥ ትንንሾቹ ሜቴኮች ላይ እርምጃ ሲወሰድ አብዛኞቹ ኦሮሞ ስለሚሆኑ ኦሮሞ ላይ ታርጌት ተደረገ ብለን ኡኡልን ነው ማለት ነው። እኛም ሊሆን አይችልም። ኦሮሚያ ውስጥ እርምጃ ሲወሰን አብዛኛው የሚሆነው ኦሮሞ ነው ያለ ምንም ጥርጣሬ። አማራ ክልል ውስጥ እርምጃ ሲወሰን አብዛኛው አማራ ነው የሚሆነው። ስለዚህ በብሔር ጥቃት ደረሰብን ለማለት የሚያስችል ምንም አይነት ምክትል እንትን የለውም። በቅርቡ አሁን በፌስቡክ የሚደረግ ጆክ አለ። ሌባ ብሔር የለውም። ብሔር የሌለው ለምን ነው ታውቃለህ? ሲሰርቅ ብሔሩን አማክሮ አይደለም አይካፈልም ነው ለራሱ ነው የሚጠቀምበት። መጀመሪያም አማክሮ አይደለም የሚሰረቀው። ሲሰርቅም ወደ ኪሱ ከበዛ ለእህቱና ላክስቱ እንጂ ለብሔሩ ለክልሉ አላደረሰም። እኔ ቆየ ትግራይ ህዝብ እስቲ ለምን አይጠይቃቸውም? 27 አመት እዚህ ነበሩት። ለቫኬሽን ራሱ ሌላ ቦታ ነው የሚሄዱት እንጂ እዛ ክልል አይሄዱም ነበር። ያን ህዝብ ታቅፏቸው ስንት ልጆቹን ገብሮ ስልጣን ላይ ካወጣቸው በኋላ ኢግኖር አድርገውት ረስተውት እዚህ ሲዘርፉና ሲጨፍሩበት ከርመው ዛሬ ደግሞ እዛ ሄደው አይ አንተን ሊያጠቃህ ነው። ምን ሲሰርቅ ትግራይ ህዝብ አላማከረ፣ የሰረቀው ለትግራይ አላካፈለ። ስለዚህ ብቻውን ነው መቀጣት ያለበት። በነገራችን ላይ የትግራይ ህዝብ ብቻ ሳይሆን ሌላውም ህዝብ መጠቀቅ አለበት። እነዚህ ሌቦች ከትግራይ ህዝብ ጋር አመሳስሎ ማየት የለበትም። ኦሮሞ የሆነ ሌባ ከኦሮሞ ህዝብ ጋር ወይም ደግሞ አማራ የሆነ ሌባ ከአማራ ህዝብ ጋር ማያያዝ የለበትም። ሌባ ብቻውን እና ከግብረ አበሮቹ ጋር መቀጣት መከሰስ መቻል አለበት። ከብሔር ጋር ግን እሱም ራሱን ለጥፎ ህዝብን እንደ ሺልድ ለመጠቀም ሲሞክር ነጥሎ መምታት ያስፈልጋል። እሱን ለመምታት ደግሞ ብሔር ማም ላይ እንዳይመታ በጥንቃቄ መሄድ ያስፈልጋል። ይሄ ሁሉ ነገር ሲፈጸም ፈጻሚዎቹ እነሱ ቢሆኑም የሚያስፈጽም ቦርድ ነበረ። ከዛ ይሄንን እያንዳንዱ የሚመራ የነበረ ሚኒስትር መስሪያ ቤት ነበረ። ሚኒስትሮች የሚመሩ ደግሞ ጠቅላይ ሚኒስትሩ ነበሩና የነሱስ ተጠያቂነት ምክንያቱም አያውቁም ማለት አይቻልም። ይሄ ሁሉ ነገር ሲፈጠር ነበሩ፣ በአገሩ ላይ ነበሩ። መቼም 11 12 አውሮፕላን እስኪገዛ ድረስ መርከብ እስኪጠፋ ድረስ ይሄ ሁሉ ነገር አያውቁም ማለት አይቻልምና የተጠያቂነታቸው ልክስ እስከምን ድረስ ነው? በደንብ መጠየቅ አለባቸው። ወንጀል ውስጥ ሚኒስትሮቹ ሆኑ ጠቅላይ ሚኒስትሩ ወይ አበረታች ነበሩ ወይ ፈሪና ሰነፍ ነበሩ። ፈሪና ሰነፍን በመሆን አበራታዋል። አንድ ስልጣን ላይ ካረከኝ ከኔ ስር ያሉ ሰዎች ለሚያጠፉት ጥፋት ተጠያቂ ነኝ። እኔ ለምሳሌ ኦኤምኤን ዳይሬክተር ነኝ። ጋዜጠኞች በየቀኑ የሚዘግቡትን ላላቅ እችላለሁ። ግን እነሱ ላጠፉት ጥፋት አንድ የኦኤምኤን ጋዜጠኛ ላጠፋው ጥፋት አልቲሜትሊ ተጠያቂው እኔ ነኝ። የዚህ ድርጅት ኃላፊ እኔ ነኝ። አልሰማሁ ነበር፣ አላወኩም ነበር፣ ፈራቸው ነበር፣ ስልጣን አልነበረኝም የሚል ከሆነ የዛን ጊዜ ሲሰረቅ ማስቆም ካቃተው ስልጣን መልቀቅ መቻል ነበረበት። ስለዚህ ጠቅላይ ሚኒስትሩም ሆነ ሚኒስትሮቹ በቦርድ ሰብሳቢነት በሚኒስትርነት በተለያየ ደረጃ ከነዚህ ሌቦች በላይ ስልጣን የነበራቸው ሰዎች መጠየቅ መቻል አለባቸው። ስለዚህ ጠቅላይ ሚኒስትሩን ሳትጠይቅ ክንፈዳኛውን ብቻውን መጠየቅ አትችልም እና የወንጀሉ ሲቪሪቲ ሊለያይ ይችላል። ሆኖም ግን በስልጣን ላይ የነበሩ ሰዎች ከተጠያቂነት ፈጽሞ ሊያመልጡ አይችሉም። ይሄ ትክክለኛ አርጊውመንት ነው። ይሄን ማድረግ ያለብን ለወደፊቱ ራሱ ስልጣን ላይ የነበሩ ሰዎች አይ ዛሬ አሁን እንግዲህ ብዙ ሚኒስትሮች አሉ። ዛሬም ደግሞ ሌብነት ሲቀጥል አልሰማሁ ነበር፣ አላየሁም ነበር፣ ስልጣን አልነበረኝም ለማለት ነው። ኖ ኮማንድ ሪስፖንሲቢሊቲ አለ። ከምንቀመጠው ወንበር ጋር ከተቀመጥንበት ወንበር ጋር የሚመጣ ኃላፊነት አለ። ሌቦችን ማስቆም ከዛ ኃላፊነት ውስጥ አንዱ ነው። ስለዚህ ሌቦችን ማስቆም ያቃተው ሚኒስተር ከሌቦቹ ምንም አይለይም። ስለዚህ ከሌቦቹ ጋር አብሮ መቀጣት አለበት። ትክክለኛ ነው። ከኤልቲቪ ጋር የህወሓት ከፍተኛ አመራር የነበሩት አቶ ጌታቸው ረዳ ጋር ቃለ መጠይቅ ነበርና ጠቅላይ ሚኒስትሩ ተጠያቂ መሆን አለባቸው። እሳቸው ሳይፈርሙ እሳቸው ሳያውቁ የተደረገ ነገር የለም ወይ በቸልተኝነት ተውታል ወይም ደግሞ ያወቁ ነው የተውት ምናምን በሚል የገለጹበት ሁኔታ አለ። እሳቸው ደግሞ ራሳቸው ደግሞ የጠቅላይ ሚኒስትሩም ደግሞ አማካሪም ነበሩና ስለዚህ አንዳንድ ሰዎች አይ እቺ ነገር ከህወሓት አውጥቶ ወደ አቶ ኃይለማርያም ተጠያቂነቱን ለመውሰድ ነው የሚሉ አሉና እኩል አይደለም ሸር ማድረግ ያለባቸው። ሁለቱም ራሱ ጌታቸው ረዳም አብሮ መጠየቅ አለበት። አማካሪ ከነበረ ኤግዚኪዩቲቭ ውስጥ ነበረ ማለት ነው በዛ ወቅት። ከዚህ አንፃር አንዳቸውም ንጹህ የሚወጡበት ምክንያት የለም። እሱ ከሚለው ጋር እስማማለሁ። ጠቅላይ ሚኒስትሩ ባይፈርሙም ራሱ መፈረም ማወቅ ነበረባቸው። ባያቁም ራሱ የዛ ጊዜ እንደሚናገሩ ነበር ጠቅላይ ሚኒስትሩ ደጋግመው ኢንፎርሜሽን አይደርሰኝም በግምት ነው የምወስነው የሚሉት። ኢንፎርሜሽን አይደርሰኝም በግምት ነው የምወስነው ኢንፎርሜሽን የማግኘት ግዴታ ነበረባቸው። እንደ ጠቅላይ ሚኒስትር የዚህ ሀገር ቺፍ ኤግዚኪዩቲቭ ነበሩ። የስልጣኖች ሁሉ ቁንጮ እሳቸው ነበሩ። ጥፋት፣ ዘረፋ፣ ግድያ ሲካሄድ ወይ ይሁን ብለው ፈቅደዋል ወይ ምን አገባኝ ብለዋል ወይ ፈርተዋል። ሶስቱም ከተጠያቂነት አይወጣም።
ስለዚህ ጠቅላይ ሚኒስትሩ መጠየቅ አለባቸው። በጠቅላይ ሚኒስትሩ አካባቢ የነበሩ ሚኒስትሮችም ጌታቸው ረዳን ጨምሮ ተጠያቂነት አለባቸው። ኃይለማርያም ላይ ብቻ መግፋት አይደለም። ትልቁ ኮሌክቲቭሊ ካየነው እንደ ቡድን ህወሓት ነው ተጠያቂ። ምንም የሚያከራክር የለም። ምክንያቱም እንደ ፓርቲም ሲወስኑ ነበረ። የዚህችን ሀገር ስልጣን ለ27 ዓመት በበላይነት የያዙት እነሱ ነበሩ። ፕራክቲካሊ እንግዲህ እኔ በሚዛን ስጥ ኃላፊነት ካልከኝ ትልቁን ወንጀል ሲሰራ የነበረው ጌታቸው አሰፋ ነው። ምክንያቱም እና ኃይለማርያም አንደርማይን ሲያደርግ የነበረው እሱ ነው። አቶ ጌታቸው ረዳ ካሉት ነው ጌታቸው አሰፋ ምንም አይነት ወንጀል ያልሰራ ቤተሰቦቹን መስዋዕት አድርጎ ሲንቀሳቀስ የነበረ ሰው ነው በሚልም ገልጸውታል። የኛም ቤተሰቦች ደግሞ መስዋዕት ሲያደርግ ነበር፣ ሲጨፈጭፍ ነበር፣ እጅ ሲቆርጥ ነበር፣ እግር ሲቆርጥ ነበር፣ ሲያኮላሽ ነበር፣ አስገድሎ ሲያስደፍር ነበር። ይቺን ሀገር በዚች ሀገር ላይ ለተሰራ ወንጀል የሰብአዊ መብት ብቻ አይደለም እነ ሜቴኮች እንዲዘርፉ ሲያመቻችላቸው ሜቴኮችን ሊያጋልጡ የሞከሩ ሰዎች ሲያስርና ሲያፍን የነበረው ጌታቸው አሰፋ ነው። ጌታቸው አሰፋ ለ17 ዓመት ይቺን ሀገር አመድ አድርጎ ሲበላይ ነበር። ለቤተሰቦቹ ጥሩ ሰው ነበረ። ሂትለርም ለቤተሰቦቹ ጥሩ ሰው ነበረ። ከዚህ አንፃር ለቤተሰቦቹ ጥሩ ነበረ የሚለው አያስኬድም። ለኛ ቤተሰብ ግን ለሌላው ለኢትዮጵያዊ 100 ሚሊዮን ህዝብ ናይትሜር ነበረ፣ ጭራቅ ነበረ። ስለዚህ እሱን ለማሰማመር የሚደረግ አካሄድ በነገራችን ላይ ስለ ጌታቸው ከተነሳ ህወሓት ታሪካዊ ስህተት እየፈጸመ ነው ያለው። ህወሓትን የቀበራት ከህዝብ ጋር የነጠላት እሱ ነው። እሱ ለፍርድ መቅረብ ግዴታ ነው። እሱን ለማሰማመር የሚደረግ ማንኛውም ሙገሳ አይሰራም። ምንም እንኳን የሚፈራገጡ እሱ መግባቱ የማይቀር ነው እዚህ ሀገር ውስጥ። ምክንያቱም አንደኛ ወንጀሎችን በከፍተኛ ደረጃ ሲሰራ የነበረው ሲያሰራ የነበረው እሱ ስለሆነ፣ ሁለተኛ ደግሞ አሁንም ሀገሪቷ ስለሚደረገው ብጥብጥ በቀዳሚነት እየተሳተፈ ያለ እሱ ስለሆነ እነ ጌታቸው ረዳም ሆነ ማንኛውም ሰው ጠበቃ ቆሞለት ጌታቸው ረዳ ሎየር ነው፣ ጠበቃ ነው። ጌታቸው አሰፋ ሲታሰር በጥብቅና ቆሞ ሊከራከርለት ይችላል። በሚዲያ የሚደረግ ወከባ ግን አይዋጣም። ለውጡ ከቤተ መንግስት አልወጣም። ቤተ መንግስት አካባቢ ነው። አሁንም መፈናቀሎች አሉ። በየቀኑ ሰላማዊ ሰልፍ በየቦታው ይወጣል። ዩኒቨርሲቲዎች ላይም ደግሞ አሁን ደግሞ የተጀማመሩ ነገሮች አሉና ቀጣይ በምን አይነት አግባብ ነው መከል ያለበት? ከታች ያለው ማህበረሰብ ነው ጥያቄ ሲያቀርብ ነበር። ያ ማህበረሰብ አሁንም ደግሞ ለውጡ ማይደርሰው ከሆነ ተመልሶ ችግር ሊፈጠር ነው። ስርዓቱ ከታች በስብሷል። ስርዓቱ በአጠቃላይ የበሰበሰ ነበር መጀመሪያ። ስለዚህ በተሰራው ስራ ውስጥ አትሊስት ጭንቅላቱ ማዳን አስፈላጊ ስለነበረ ከጭንቅላቱ ውስጥ የበሰበሱትን ሰዎች በመግፋት ለውጥ ፈላጊና ጠንካራ ወደፊት እንዲወጣ ተደርጓል። ያ በጭንቅላት ደረጃ የተደረገው የመልሶ የመገንባትና የማጠናከር ስራ ወደ ታች አልወረደም። ምክንያቱም ከላይ የነበረው አመራር ግፋቢል 50 ሰው ቢሆን ነው። ከሱ ውስጥ እንደምንም ብለህ አንድ 5-10 ሰው ታገኛለህ፣ የተረፈው ልታስወግድ ትችላለህ። ከታች ግን ቢያንስ ኢህአዴግ ወደ 8 ሚሊዮን አባላት ቢሮክራሲ ውስጥ አለ። ይሄን አብዛኛውን በነገራችን ላይ ህወሓቶች ሌባውን፣ ውሸታሙን፣ ቀጣፊውን ህዝብ የሚጠላውና በህዝብ የሚጠላውን እየፈለጉ ነው የከተቱት። ኦህዴድ ውስጥና በአዴን ውስጥ ከታች ያለው አውሬ ነው። ጸረ ህዝብ የነበረ በህዝብ ውስጥ ወይ ዕውቀት የሌለው ወይ ብቃት የሌለው ወይ ተአማኒነት የሌለው ነው። ይሄንን 8 ሚሊዮን አራክፎ ለመለወጥ ቀላል ስራ አይደለም። ያለው ኮምፕሌንት ይሄን በተደጋጋሚ ማራሳው ነኝ። ከታች ያለው መዋቅር ፈርሷል፣ ተዳክሟል። ምክንያቱም ትላንት እነዚህ ሰዎች የተመለመሉትም ህዝብን ለማፈን ባላቸው ብቃት ለስርዓቱ ባላቸው ታማኒነት እንጂ ህዝብን ለማገልገል ባላቸው ዕውቀት ብቃት አይደለም። አሁን እንደ ዱሮው በጉልበት ሰው መግዛት አይችሉም። በአገራዊ ስርዓት ፈርሷል። የጠመንጃ አገዛዝ አልቋል፣ አብክቶለታል። በብቃት ደግሞ እንዳደረጉት ብቃቱ የላቸውም። 27 ዓመት ላጠፉት ጥፋት ደግሞ ተአማኒነት የላቸውም። ስለዚህ እነዚህ ሰዎች መተካትና መለወጥ አስፈላጊ ነው። ከላይ የተጀመረው ለውጥ ታች እንዲወርድ መስራት አለባቸው። ሆኖም ግን ቀላል ስራ አይደለም። ከላይ የተደረገው ለውጥ ለመቀልበስ የሚደረግ ከፍተኛ ስራ ስላለ ከሱ ጋር ትንቅንቅ ላይ ያሉት ከታች ደግሞ እነዚህ ሰዎች እንዳይለውጡ ደግሞ ወደ ኋላ መቅረትም በተወሰነ ደረጃ ደግሞ የፍራቻም አይነት አካሄድ ያለ ይመስለኛል። ያም ሆነ ግን እቺ ነገር ለአትሊስት ለዚህ የሚቀጥሉት 1 ዓመት ተኩል እስከ ምርጫው ድረስ እንገፋለን ብለው ከሄዱ ከታች ያለው መዋቅር ካልለወጡትና አዲስ ኃይል በህዝብ ታማኝነት ያለውን ኃይል ወደ መስተዳደር፣ ወደ ከተሞች ከንቲባነት፣ ወደ ወረዳዎች፣ ወደ ቀበሌዎች ካላስገቧቸው እነዚህ በውስጥ ያሉት ካድሬዎች ብቃትም ስለሌላቸው በህዝብ ታማኝነት ስለሌላቸው ነገ ደግሞ እንደሚራገፉ ስለሚያውቁ ይሄንን ለውጥ እየጠለፉት እንጂ ወደፊት እያጣደፉት መሄድ አይችሉም እና በደንብ መታሰብ ያለበትና መፍትሄ የሚፈልግ ጉዳይ ነው። አሁን ታች ያለው አመራር ካልተለወጠ ችግሮች ዋናው ችግር ያለ ታች ከሆነ
ከሁለት ዓመት በኋላ ምርጫ ማካሄዱ ለኢህአዴግ ብቻ ጠቀሜታ አይኖረው ምክንያቱም ብዙ ጊዜ ኢህአዴግ ቢተማመንበት ገበሬው ነው የነበረ እንደፈለጉ መጨቆንም ማሳሳትም ስለሚቻል ማለት ነው በዱካም ይፈርምን ሰው ውስጥ ኮሮጆን እንዲሞል ራሱ እጁን ተይዞ እንዲመርጥ ይደረጋል ወይ ኮሮጆ ይሰረቃልና ይሄ ባለበት ምርጫውስ በተያዘለት ጊዜ መካሄዱ ትክክል ነው ተብሎ ይታሰባል ምርጫ በተያዘበት ጊዜ መካሄዱ አለመካሄዱ ሰፋ ያለ ውይይት የሚጠይቅና አድቫንቴጅ ዲስአድቫንቴጁ ማየት ያለብን ነው ሆኖም ግን ኢህአዴግ እነዚህ ሌቦች ይዤ ምርጫ ሰርቃለሁ ብሎ ካሰበ ተሳስቷል በኦሮሚያ ውስጥ አንድ ነገር አስረግጬ ልንገር አንዲት ኮሮጆ መስረቅ አይቻልም አንዲት ኮሮጆ ምክንያቱም ህዝቡ በጣም ኮንሸስ ሆኗል ይሄ ኢህአዴግን አርበርብዶ የለወጠው ወጣት ምርጫ ታዛቢ ነው የሚሆነው በአብዛኛው ስለዚህ ለያንዳንዷ ኮሮጆ ዘብ ነው የሚቆምላት ስለዚህ መስረቅ አይቻልም እንዳውም እነዚህ ሰዎች ይዞ መቀጠሉ ኢህአዴግ ምርጫውን ገና ሳይገባበት እንዲሸነፍ መንገድ የሚከፍትለት ነው ምክንያቱም ከላይ ያለው ለውጥ ራሱ አሁን ብዙ ሰዎች ምን እንደሚሉት ለማን ገዱን አብይን እና ያለን ከታች ግን ያሉት የዱሮው ናቸው ነው ይያል እንዳሉ ነው ይቀጥሉ እነሱ እንዳሉ ናቸው ያሉት ከታች ያሉት ሌቦቹ ናቸው የቀጠሉት እነሱን ቶሎ ካላስወጡ ቶሎ ካልቀየራቸው ምርጫው ላይ ሰው ልክ ኢህአዴግ የሚለው ምልክት ሲያይ የሰፈሩን ሌባ ነው የሚታየው ነገራችን ላይ ሲስተማችን ፓርላሜንታሪ ነው ፕሬዚደንሻል አይደለም ከዚህ አንፃር ሰው ለአብይ ወይ ለለማ ወይ ለገዱ ወይ ለደመቀ አይደለም ቮት የሚያደርገው እዛ ሰፈሩ ላለው ሰውዬ ነው ያ ሰፈር ያለው ሰውዬ ደግሞ ትላንትና ምን እንደነበረ ታሪኩ ይታወቃል ስለዚህ ለነሱ ይከብዳቸዋል ለማሸነፍ ራሳቸውም ራሱ ለማሸነፍ እነዚህ ሰዎች መለወጥ አለባቸው ሁለተኛ እነዚህ የለውጥ አመራር ከላይ ለጀመሩት ስራ ብቻ ሳይሆን በሚቀጥሉት 2 አመታት በሚያደርጉት ያስተዳደር አፈጻጸም ለህዝብ በሚሰጡት አገልግሎት ብቃት ነው ለሚፈተኑት የዛቀል ከታች ያለው አመራር ህዝብ አገልጋይ ካልሆነ ኢፌክቲቭ በሆነ መልኩ አስተዳደር ስራዎችን ካልሰራ አገልግሎት ካልሰጠ መሰረተ ልማት ማስፋፋት ካልቻለ ነገ ምርጫ ላይ ሲቀርብ እና አብይም ሆኑ ገዱ ይዘው የሚመጡት ተምሳሌት ሊኖራቸው አይችልም ሰርቶ ማሳያ አይኖራቸው ሲስተሙ ላይ እናገራውን ኤሌክትሮኒክስ ሊሆን ይችላል ተብሎ ይታሰባል ለምሳሌ አማራን ክልል ያለን አርሶ አደር ብንወስድ አንድ ሰው የሚያግዘው ይባልና የምርጫ የሚስተር ክፍሏ ውስጥ ይቀመጣል አሁን ማንበብና መጻፍ ቢችል እንኳን እሱ ያያየው ሌላ ፓርቲ ሊመርጥ አይችልም ፊለፊቱ ስላለ በኋላ በሌላ ነገር ስለሚይዙት ማለት ነው ማንበብና መጻፍ ማይችለው ደግሞ ጁኒ ነው እንትን የሚያደርጉት ኤሌክትሮኒክስ ከሆነ ደግሞ ኤሌክትሮኒክስ ጋር ደግሞ ከቴክኖሎጂ ጋር ሲግባባም ደግሞ የራሱ የሆነ ተጽዕኖዎች አሉና ከዛ አንፃርስ እንዴት ነው በተለይ ማህበረሰቡን ሊወክል የሚችል የምርጫ ስርዓት ከመፍጠር አንፃር ኤሌክትሮኒክ መሆን የለበትም አይሆንም ለምን አይሆነው አንደኛ አንተ ያነሳው ነው ህዝቡ ከኤሌክትሮኒክ ጋር አስተዋውቀው አትሊስት የሞባይል ተደራሽነቱ 50% ባልደረሰበት ሀገር ውስጥ ታች ስክሪን ነው የምትጠቀመው ብዙ ነገሮች አሉ በፖሊንግ ስቴሽን በምርጫ ጣቢያ ደረጃ ለህዝቡ ለማስፈራራትና ውዥንብር ለመፍጠር ለመስረቅ ይረዳል ከዛ የበለጠ ትልቅ አደጋለሁ የኤሌክትሮኒክስ ቮቲንግ ከሆነ ሃክ ሊደረግ ይችላል ሃክ ከተደረገ መልሶ ቆጠራ ራሱ አይቻልም ኬንያ ውስጥ አያኔ ሆነው ኬንያ ውስጥ ካስታወስከው የምርጫ ቦርድ ውስጥ የኤሌክትሮኒኩን ማኔጅ የሚያደርገው ሰውዬ ገለውት እጁን ቆርጠው በሱ የእጅ አሻራ ከፍተው ነው ሃክ ያደረጉት አሜሪካ እንግዲህ በትልቅ የቴክኖሎጂ ሀገር ነው አይደለም እስካሁን ወረቀት ነው የሚጠቀሙት እኛ ደግሞ ፕራይቬት አይደለም ኔትወርኩ በራሱ የመንግስት ነው ኔትወርኩም የመንግስት ነው ፕራይቬት በታረገው ራሱ ቻይኖች ናቸው የሚገነቡልህ ኤሌክትሮኒክም ህዝብን ነው የሚያፋጀው እዚህ ለምሳሌ ምርጫ ቢጭበረበር ኤሌክትሮኒክ ከሆነ በብሔራዊ ደረጃ ልታጭበረብረው ትችላለህ በብሔራዊ ደረጃ ምክንያቱም ዳታቤዙ አንድ ስለሆነ ማኒፑሌት ልታደርገው ትችላለህ በወረቀት ከሆነ የምታጭበረብረው ወይም ደግሞ ዲስፒት ንትርክ ሊነሳ የሚችለው በወረዳ ደረጃ ወይም ደግሞ በፖሊንግ ስቴሽን ደረጃ ነው ያ ብቻ አይደለም ክርክርና አለመግባባት ከመጣ ወረቀቱ አለ ያን ወረቀት ተመልሰ በማሳየት መልሰ በመቁጠር ልትተማመን ትችላለህ ይሄኛው አንዴ ከላይ ከበላው አለቀ እስከታች ድረስ ምክንያቱም ምንም ፉትፕሪንት ጥሎ ለሚያልፍ ጉዳይ አይደለም አዎ መጀመሪያ አካባቢ ይሄ ነገር በጣም ሆት ነበር እኔ ማጥንቻለሁ ብዙም ሰዎች የተወያየንበት ጉዳይ ነው ካለው ፍጥነት አንፃር በቀበሌ ደረጃ ለመስረቅ ከሚከብደው አንፃር ከመናምን አንፃር ስታየው አሁን ግን በፖለቲካል ሳይንቲስቶች ስምምነት ላይ የተደረሰው አሁን ባለው ቴክኖሎጂ ደረጃ ኤሌክትሮኒክ ቮቲንግ አይዋጣም ነው ከዛ ሌላ አለ ፓራላል ቮት ታቡሌሽን የሚባል ሲስተም አለ ይሄ ምንድነው የምርጫው ሲካሄድ ከየቀበሌው የተደረበው ወረቀት ሲሰሩ ሲቆጠሩ
ሪፖርት የሚደረጉበት ታዛቢዎቹ አንደኛ ገለልተኛ ሆኑት ወገኖች ታዛቢዎች የፓርቲው ተወካዮች ይቀመጣሉ ለምሳሌ ይሄ ፓርቲ 250 አገኘ ይሄኛው 340 አገኘ የሚለው ይጻፋል ሲጻፍ ያ በፎቶ ይነሳና ዳታቤዝ አለ በአፕ የሚሰራ ዳታቤዝ አለ እዛ ውስጥ ተካተዋል ወረቀቱ ፎቶውን ተነስቶ የሚገባው እኛ እንደ ሚዲያ ያለ ሰዎች እዚህ ቁጭ ብለን እናገኛለን ከየቦታው የሚመጡት ተጉለት ላይ ስንት ነገር ስንት ሰው ቮት እንዳደረገ እዚህ ቁጭ ብለን ለሚዲያዎች ሁሉ ኔትወርክ የሆነ ዳታቤዝ እንገነባለን እሱን ልንሰራው እንችላለን እንገነባለን ሁሉም ሚዲያዎች እናገኘዋለን አክሰሱን እናገኘዋለን ከየወረዳውና ከየፖሊስ ስቴሽኑ የሚመጣውን እየሰበሰብን እናየዋለን የሚመጣው ደግሞ ሃርድ ዳታ ነው ዝም ብሎ የሆነ ሚሊሻ የሚያስገባል ቁጥር ሳይሆን ሰዎች ተሰብስበው የምርጫ ቦርድ ሰዎች የፓርቲዎች ተወካዮች ሶስተኛ ወገን ታዛቢዎች በተቀመጡበት ተስማምተው የጻፉት እኛ ጋር ይመጣል እኛ እሱን ቁጭ ብለን እየደመርን በስክሪን ላይ እናስተላልፈዋለን ያ ፓራላል ቮት ታቡሌሽን ይባላል ያ ነው የተሻለ ተአማኒነትን የሚያመጣው እንጂ ኤሌክትሮኒክ ቮቲንግ ኢትዮጵያ ውስጥ በአሁኑ ወቅት አልመክርም አደገኛ ነው